ታበቃ ወነቴን ይልኝ እዚህ ጋዜጣ ላይ በገጥ ባንጣር ግጥግጥ አርገ ታወጣል የዛን ጊዜ ለህዝቡ ያያየ መፍትሄ ሊገኝ ይችላል ይሄ ሊሆን ይችላል አይደለም እንዴ ልጅ ጥሩ ሐሳብ ነው ሊሆን ይችላል ግን ደግሞ ሁሉም ጋዜጦች አንድ አይነት አይደሉም በይዘታቸው ይለያያሉ አዎ ለምሳሌ የስፖርት ጋዜጣ አለ የኪነ ጥበብ አለ የሃይማኖት አለ የፖለቲካ አለ ሌላም አሁን ለምሳሌ ይሄ የፍቅር ጋዜጣ ነው ፍቅር አዎ ማለትም የተለያዩ ሰዎችን የፍቅር ህይወት ታሪክ የሚገልጽ እንዴ መሰሎት እንዴት እንደተገናኙ እንዴት እንዳሳለፉ በቃ ገባኝ ማለትም እንግዲህ ይሄ ሌሎች ጥሩ እንደምሳሌ ሆነ እንደ ጥሩ አሪያ ሆነ እንደዛ ማለት ነው አይ ጥሩ ነው ይሄ ነው አየ ይሄ እንደዚህ ነው ጥሩ አየ እና ጥሩ ነው ምንም አየ ሁሉ ጊዜ እንደዚህ ነው ይሄንንም እኮ እንደዚህ ቢወጣ ለማማሪ ከፋል እንዴ ነው ልጅ አይከፋም እኮ አይደለም እንዴ አዎ አይከፋም ለዚህ ነው አዎ እንዴ እንደው ይቅርታ አድርግልኝና እኔ ልጅ እንደው ላስቸገረ ማስቸገር ካልቀረ መቼም እንደው እስቲ ምንድነው የፍቅር እኔ እኮ ግራ ገባኝ እንደ ፍቅር ወይዘት ላይ እንዳነብሎት ፈልገው ነው እንዴ እሺ አነብሎታለሁ ምን ችግር አለ እርሶ ጊዜ ካሉት ወሬት ሄዳለሁ ጦራታ አይደለም እንዴ አዎ ምን ይላል እዚህ ጋር በ60 ዓመት እድሜ ክልል ውስጥ የሚገኙ አንዲት ባልቴት ባሳለፍነው ወር ማብቂያ ላይ ደማቅ በሆነ የሰርግ ስነ ስርዓት ለ8ኛ ጊዜ ትዳራቸውን ሲያከብሩ ባሰሙት ንግግር እንዲህ አሉ እኔ የዚህ ምዕተ ዓመት የትዳር ንግስት ነኝ ሲሉ ራሳቸውን አሞካሹ ይላል በለው 8 ጊዜ በ60 ዓመት ታዲያች ምን የትዳር ንግስት ነች የትዳር እስስት በላት እንጂ እውነቴን ነው እኮ ነኝ 8 ጊዜ ትዳር በ60 ዓመት ያው የኔ ልጅ በኔ ሞት አሁን 8 ጊዜ ትዳር ያስቆበላ እንዴ በዚህ አፋም ሞልታስና ካሜራ ዲግሪ የጫነች መሰላት እንዴ ዲፕሎማ አሁን እና ይሄ ነው ፍቅር አይ ፍቅር እንደዚህ እንደው መከራውኒ እስቲ ደሞ ሌላውስ ምን ይላል የኔ ልጅ ይሄ ደሞ ለፍቅር ፈላጊዎች አምድ ነው እንዴት ቆይ ፍቅረኞች ተጠፋፍተው አይ ሳይሆን አዲስ ፍቅረኛ እንፈልጋለን በማለት እንዴ መሪያት ምድር ላይ አጥተን እዚህ ጋዜጣ ላይ እናገኛለን ብለው ነው እንግዲህ ቢገኝ ብለው ነው መቼስ እዚህ ጋር ለምሳሌ የወንዱን ላምብብሎትና ወንዱ ምን ይላል ስሙንና እድሜውን ከገለጸ በኋላ ስራ የለኝም የምፈልጋት ፍቅረኛ ቀይ ቆንጆ ጸጉረ ረጅም ሸጋ መለሎ ስራ